የትግራይ ዲሞክራሲያዊ ስምረት ፓርቲ የምስረታ ጉባኤ በዛሬው ዕለት እያካሄደ ነው። ፓርቲው በ2017 ግንቦት ወር ህወሓት በትግራይ ህዝብ ላይ እያደረሰበት ያለውን ጫና በሰላማዊ መንገድ ለመታገል የተመሰረተ ነው። የፓርቲው መስራች አባላት፣ የተለያዩ የፓርቲ አመራሮችና ጥሪ የተደረገላቸው እንግዶች በዚህ መድረክ ላይ እየተሳተፉ ነው የሚገኙት። የስምረት ፓርቲ መመስረት የኢትዮጵያ የብልጽግና ጉዞ ላይ አንድ አቅም የሚፈጥር ነው። ምክንያቱም ያው በጫካ ከመዋጋት ወይም ደግሞ ጦር አንግቦ ከመዋጋት ይልቅ ሰላማዊ መንገድን መከተል የገዢው ፓርቲ የብልጽግናም አንዱ ስትራቴጂ ወይም ደግሞ ኃላፊነትም ስለሆነ የስምረት ፓርቲም በዚህ በሐሳብ በመሟገት ሰላማዊ የሆነ እንቅስቃሴን ከማድረግ አንጻር የሚደገፍ ሐሳብ ነው። ለዚህ ደግሞ እኛም በአጋርነት ድጋፍ እናደርጋለን የሚል ሐሳብ ነው ያነሱት። በዚህ በመድረኩ ላይ ከተነሱት ሌላው ጉዳዮች ደግሞ በተለይ አሁን ሰውነት ወይም ደግሞ ፓርቲነቱ የተሰረዘው የህወሓት ፓርቲ ባለፉት ዓመታት ሳይደርጋቸው በነበሩ እንቅስቃሴዎች የትግራይ ህዝብ ላይ ጫና እያደረሰ ነው። አሁን ደግሞ ከትግራይ ህዝብ ልብ ወጥቷል። ስለሆነም የትግራይ ህዝብ ሰላም ያስፈልገዋል። ለዚህ ሰላም ደግሞ የስምረት ፓርቲ ሰላማዊ እንቅስቃሴ ለማድረግ አልመናል ነው ያሉት አቶ ጌታቸው ረዳ በመክፈቻ ንግግራቸው ላይ።